ኢንቨስተርስ ዴይ ኤክስፖ ዛሬ በይፋ ተጀምሯል። ለሁለት ቀን የሚቆየው ይሄ ኤክስፖ ዛሬና ነገ ሲሆን ቅዳሜ ሁለተኛ ቀኑ ነው። በዚህ ዛሬ በነበረው ውሎ ስኬታማ የነበረ ተግባራት ሲፈጸሙ ውለዋል ማለት ነው። በኢትዮጵያ ካፒታል ገበያ ባለስልጣን የተዘጋጀው ይሄ ፕሮግራም ለሁሉም ማህበረሰብ ክፍል ነፃ የሆነና ለመሳተፍ የሚፈልግ ሰው በቦታው መገኘት የሚችል ብቻ ይጠበቅበታል። ቦታውም የት ነው ካላችሁ አዲስ አበባ የባህል ማዕከል ቦሌ ፍላሚንጎ ሲሆን በዚህ ዝግጅት ላይም ከካፒታል ገበያው ጋር ተያይዞ የሚገኙ ሁሉም አካላት ተገኝተዋል ማለት ነው። እነማን ነው ካላችሁ ኢትዮጵያ ካፒታል ገበያ ባለስልጣን ጨምሮ የኢትዮጵያ ሴኩሪቲ ኤክስቼንጅ እንዲሁም ኢንቨስትመንት ባንኮች፣ ዲለሮች፣ አድቫይዘሮች ሁሉም አካላት ተገኝተዋል በዚህ ዝግጅት ላይ ማለት ነው። ዛሬ በነበረው የመጀመሪያው መክፈቻ ዝግጅት አውደ ርዕይና ውይይት የተካሄደ ሲሆን በዚህም ውይይት የካፒታል ገበያው አጠቃላይ እስከዛሬ ያለው ሂደትና ቀጣይ ዕጣ ፈንታው ያሉትን ሁኔታዎች ውይይት የተደረገባቸው ሲሆን የኤክስፐርትን ባለሙያዎች ተገኝተው ማብራሪያና የተለያየ አይነት ነገሮች የተደረጉበት ስብሰባና አውደ ርዕይ ተካሂዷል። እንዲሁም ደግሞ ሁሉም ተሳታፊ የነበሩ ባለድርሻ አካላት ከእያንዳንዱ የፈጻሚ አካላት አድቫይዘሮች ጋር ዲለሮች ጋር ያሉትን አጠቃላይ ሂደቶችና ጥያቄና መልሶችንም በማካሄድ የበለጠ ግንዛቤ አካላት ተካሂደዋል ማለት ነው። ይህንንም ዝግጅት እንግዲህ ነገ መሳተፍ በተለይ ለሁሉም ጥሪ ቀርቧል። በተለይ በዋነኝነት ከካፒታል ገበያው ጋር ቅርብ ግንኙነት የስራም እንግዲህ ከሴክተርም አንጻር በፋይናንስ ላይ ለተሰማራችሁ አካላት በተለይ ባንኮች፣ ፋይናንስ ተቋማት በቦታው ላይ እንድትገኙ ጥሪ ይቀርብላችኋል በዋነኝነት ማለት ነው። እንዲሁም ሌሎቻችሁ ቢዝነስ ፐርሰንስ እንዲሁም ግለሰቦች በዚህ ላይ ኢንትረስት ያላችሁ ማወቅ ጉጉት ያላችሁ ማንኛውንም አይነት ጥያቄያችሁን ይዛችሁ ብትቀርቡ መመለስ የሚችሉት አካላት እዚህ ላይ በአንድ ላይ ያገኛቸዋል ማለት ነው። ከሀ እስከ ፐ ስለ ካፒታል ገበያ ባለስልጣን እንዲሁም እያንዳንዱ ፈጻሚ አካላት ምንድነው ተግባራቸው፣ ምንስ አገልግሎት ይሰጣሉ፣ ሌላም ነገር ጥያቄ ካላችሁ ብዥታም ካለ ለማጥራት የሚያስችልን ሁኔታ መፍጠር የምትችሉበት ሁኔታ አለ። እናም እንግዲህ በዚህ ካፒታል ገበያው በተካሄደው ኤክስፖ ላይ አሁንም እየተካሄደ ባለው ላይ እንግዲህ ሌላ ምን አይነት አገልግሎት አለ ለምትሉ፣ ኢንቨስትመንት አካውንት ለመክፈት የሚያስችላችሁን እድል በአካል ታገኛላችሁ ማለት ነው። ኢንቨስትመንት አካውንት ለመክፈትስ ምን ያስፈልጋል ለምትሉ ፋይዳ እና ዲጂታል አይዲ ነው በዋነኝነት የሚያስፈልጋችሁ። እንዲሁም ደግሞ ቲን ነምበር ነው የሚያስፈልጋችሁ። ፋይዳ እና ቲን ነምበር ከያዛችሁ የሚያስፈልጋችሁ ሌላ ብዙም ነገር የለም። እዚሁ ቅርብ ነው ተገኝታችሁ በአካል እዛው ከፍተው እዛው ሼር መግዛት መገበያየት የምትችሉበትን እድል መፍጠር የምትችሉበት ሁኔታ አለ ማለት ነው። እናም ይህንንም ስብሰባና እንግዲህ ስብሰባም አይደለም ኤክስፖ ነገ ለሁለተኛው ቀን ቅዳሜ እንድትገኙ ሁላችሁም ጥሪ ቀርቦላችኋል። አድራሻው ድጋሚ ልናገረው ቦሌ ፍላሚንጎ አካባቢ ሲሆን ይህንንም እንግዲህ ዝግጅት ያዘጋጀው ኢትዮጵያ ካፒታል ገበያ ነው። ይህንንም ዝግጅት በማዘጋጀቱ ኢትዮጵያ ካፒታል ገበያ በጣም ሊመሰገን ይገባል። ይብል የሚያሰኝ ሲሆን ለሀገራችን የካፒታል እድገት ትልቅ አስተዋጽኦ የሚያደርግ አንድ ሂደት ነውና ሁላችንም በዚህ ፕሮግራም ላይ ተገኝተን ያለንን ጥያቄና መልስ እንዲሁም ግንዛቤ ማስጨበጫ ነገር እንዲሁም ደግሞ ከሚመለከታቸው አካላት ጋር ግንኙነት መፍጠር ኔትወርኪንግ መስራት የምንችልበትን እድል መፍጠር እንችላለን እና ነገ ተጋብዛችኋል እንዳትቀሩ ማናችሁም ማለት ነው። ቦሌ ፍላሚንጎ ጠዋት ቅዳሜ ፕሮግራማችሁን አርጉ። ኢንቨስተርስ ዴይ ኤክስፖ በኢትዮጵያ ካፒታል ገበያ ባለስልጣን